Kush. Let me just finish. Okay. I'll wrap it up. Okay. Numan Group. Zare Yohone somebody weto. Kanani ya diary like. Inya minna kopeme Yohone so le somebody. Ya diary like. The staff family one complain yaragech napa. You know? Below like inten wash brainwash እያረገ ነበር you know like brainwash እዛ ያሉ ምናምን ሰዎች brainwash እያረገ ነበር like እና so ሄዲያሪ የሷ ሐቅ እሷ ብጽፍም እሷ ባጽፍም የሷ ሐቅ ነው ይዞ የሚመጣ ለኛ ኤቪደንስ ነው ባደወይ ለኛ ኤቪደንስ ነው ግን እነሱ ወጥቶ this exactly this will show that how they are trying hard to cover it up. Yeah. You know, sniffing galimale. Please, Kush, ላቋራጭ ፈልጌ ሳይሆን የሆነ ነገር እኔ ኢንጁሪ ሆኜ ማለት ነው ሎየር ነበርኝና ከካምፓኒ ሎየሮች ጋር ኢንሹራንስ እንትን ከሚሉት ጋር ፌስ ቱ ፌስ ነበርኩኝ ዲያሪ ላይ ማለት ነው ጠይቀው ነበር እኔ ፐርሰናል የኔን ዲያሪ መጠየቅ የሚችለው የኔ ሎየር ብቻ ነው I don't think so የኢንሹራንሱ ካምፓኒ ኦር ላይክ ኦፖዚሽን የሆነ ሎየር የኔ ዲያሪ የሚያስፈልገው አይመስለኝም እንደኔ ማለት ነው ገብቶሃል አባባሌ እኔ ኢንጁር ሆኜ ምናልባት ኢቭን ሜንታሊቲ ችግር ካለብሽ ብሎኝ ራሱ የሆነ ቦታ ልኮኝ ነበር ምናልባት አንዳንድ ሰው ሜንታል ዲስኦርደር ሆኖ ሳይወድቅ ወደኩኝ ሊሆን ይችላል ተብዬ ማለት ነው ግን ፐርሰናሊ ኢንጁር ሆኜ ነው ወድቄ ውሃ ዳልጦኝ ማለት ነው እና ግን እንደ ሎየር የኔ ሎየር የኔን ዲያሪ ብቻ ነው መጠየቅ የሚችለው አስፋራስ እኔ በኬዚ ላይ ያዩት ማለት ነው ኢቭን ዴዝ ፖዚሽን የሆነ የሚባል ነገር አለ ኩሽ ለካፍ አንቺ የፈለግሽው they have to have a warrant ማግኘት አለበት የሰውን ዳይሪ መውሰድ thank you ካዌ thank you እኔ ፐርሰናሊ ኢንጁሪ የኔ ሎየር ምናልባት የረሳሹ ነገር ካለ ብሎ ዲያሪ ተጽፊ ነበር ብሎ ጠየቀኝ የኔ ሎየር ማለት ነው የኢንሹራንስ አጠየቀኝ yes የኔ ሎየር ጠይቆኛል ማለት ነው ቀጥሉ አው ዳይሪ ማለት ባደው እነሱ አው ሙቪ አይቶ ነው እንጂ ዳይሪ ማለት እኮ ጀለንታኒው ፊቴ ነመለ ጀለታይ ወንጃ ኖ ሮክን ከው ዛፊታይ አንድ ሰው በአማርኛ የጻፍከው ወንድሜ ለማውራት ፈልገሽ ነበር እቴ አኖ ስምሽ እኔ አማርኛ ማንበብ አልችልም ባደው ኤቭሪባዲ ሶሪ እኔ አማርኛ አናውንስ አርጓ መጀመሪያ ቤቶች ጀምሩ በኦሮምኛ ነው በእንግሊዝኛ ነው በአማርኛ ነው አናውንስ አርጉ ማለት ላንጉዌጅ የፊክስ ያደረግነው ላንጉዌጅ በአማርኛ ያወራን ነው ግን አማርኛ በደንብ ማወራ ከሆነ በሚያወራ ኦሮምኛ ከሆነ ችግር የለም እኛ ትራንስሌት እናደርጋለን ኮንቨርሴሽን አይ አውርቶ ይጨርሱ ያሰማ ቁጭ ብሎ ሊስን እኔ አማርኛና እንግሊዘኛ ማናገር እችላለሁ ግን አንድ ነገር ልንገር ቀዌና ኩሽም ማነች እንትና መታለች ወቦ ፎርስ መታለች ትግርኛም የሚያወራ ሶማሊኛም የሚያወራ ሰው ካለ ለሷ ጀስቲስ ከሆነ የሚጠይቁት ይምጡና ይናገሩ እናንተ መተርጎም አለባችሁ ሁሉም በቋንቋው ቢኮዝ እኔ ምን ማለት ነው ፈልገው እዚህ ጋር እሷ ልጅቷ እንደዚህ ኦሮሞ ስለሆነች አይደለም ሴት ስለሆነች እኔ ሴት ነኝ እኔ አፍቅሬ ያውቃለሁ አፈቀርኩ ሰው ጥሎኝ ያውቃል ኖ እንደዚህ አይነት ችግሮች ሴት ባላግብታ ጥሏት ሊሄዱ ይችላል እንደ አይነት ችግሮች ሴቶች እኛ ራሳችን ስለደረሰብን ይሄ የሷ ችግር የሷ ብቻ ሳይሆን ኢትዮጵያ ውስጥ በቃ እንደዛ ሆነን ህጉ ግን በእንደዚህ አይነት ነው በቃ የሚያደርገውና የሚያልከሰክሰው ጉዳያችንን ማለት ነው የሆነ ሰው የሆነ ነገር ካለው አሁን እንደዚህ ሷ ዳያሪ ጽፋለች አሁን ልትጽፍ ትችላለች ግን ኤቭሪ ዴይ አንድ ሰው ስለራሱ እንደዚህ ለሆነ ነው እንዲ ለሆነ ነው ብሎ የሚጽፍ ከሆነ ያንን እንድትሆን የሚያደርጋት ማን ነበር ብሎ ይሄንን እንትን ዳኛው ሊያይ ይችላል ሌላው ደግሞ እዚህ ጋር አሁን ያላችሁት እናንተ አለ ሎየር ነው ኢትዮጵያ ውስጥ እንደዛ ነገር የለም እቤትክም መተው ከቤተሰቧ ማሰርቀው ሊወሰድ ይችላል ውሸት ሊናገር ይችላል ዳኛው እንኳን ትክክል መፍረድ አቅቶት መጨረሻው በዳኛ ፐርስፔክቲቭ ባወራላችሁ ኖ ሊስን ልንገርክ ዳኛው መፍረድ አቅቶት ራሱንም ሊያጠፋ ይችላል እውነቱ ሲገባው ከአቅሙ በላይ አይምሮ መቆጣጠር ሲያቅተው መፍረድ ግን ሲያቅተው በራሱ በስራው ማረግ ሲያቅተው ራሱንም ሊያጠፋ ይችላል ዊኔቨር ነው ኢትዮጵያ ውስጥ ያለን ሰዎች ራሱን አያጠፋም ግን ሪዛይን ያጠፋም በርግጥ ሊዋሽ ይችላል ሪዛይንም ሊያደርግ ይችላል የሆነ ነገር ግን ሊሆን ይችላል በቃ እና ይሄ ከባድ ነገር ነው ያለው
ግን እዚህ ጋር እናንተ ብቻ ድምጽ ሆናችሁ ነገሩ አሁን የተለያየ አጀንዳ እየመጣ እንዳይረሳ ገባ እንዳይረሳ እንዳይወጣ ኤቭሪዴይ በቃ እዚህ ጋር እየወጡ በቃ ስለሷ አይሆነ ነገር ለምሳሌ አንዴ ቆይ ሁላችሁ መልሱልኝ አንዴ ተራ አይደለም ቆይ አንዴ እዚህ ጋር ኑማን የሚባል እኔ የማፊያ ግሩፕ ነው የምለው ኦሮሞን አይወክልም በኦሮሞ ስም የሚነገድ የሆነ ኦርጋናይዜሽን እኔ ፐርሰናል አበባችሁ ብዙ ባታወሩ ያስለኛል አይ ኖ ጥያቄ ከህግ ጋር የተያዘ ስለሆነ ነው ጥያቄ አንድ ማንኛውም ሚዲያ ወይንም እንዴ ያ ነገር እኮ አሁን ተገኘ የተባለው አይደለ እዛ ላይ የተጻፈው ነገር እንዴት እነሱ ጋር ሊደርስ ይችላል ጥያቄ አይደል ለኔ ጥያቄ ነው ይሄ ፐርሰናሊ ዲያሪ ተገኘ ምን እንደተጻፈ አይተናል እዛ ላይ እንዳሉት ግን ራሷ እንደዚህ ራሴን ገላለሁ ብላ ጽፋለች ምናምን የተባለው ዘ ሆል ዲቴል አይ ዶንት ቲንክ ሶ እኔ ፐርሰናሊ ለምን እነሱ ጋር ሊገባ ቻለ እንዴት ሊያስነትሉ ይችላል ለኔ ጥያቄ ነው ጎ ሄድ ጋይስ ልጅቷ ደግሞ ያላት አፕል ፎን ነው ያላት ኖት ራሱ ላይ መጻፍ ትችላል ልጅቷ እኮ የተማረች ነች እንጂ መሀይም እኮ አይደለችም በጣም ስማርት የሆነች ልጅ ነች ስለዚህ ልጅቷ ብዙ ነገር ስለምታውቅ እዛ ትጽፋለች ኮምፒውተሯ ላይ ሊኖር ይችላል ብዙ ነገር መፈተሽ ይቻላል ግን ይሄንን የሚሰራ ጥሩ ልብ ያለው አለ ወይ በቃ ያ የሚያስፈራቸው ብዙ ሰዎች ስለፈሩ እንጂ እውነቱ ይታወቃል ግን እናንተ ድምጽ ስትሆኑ ህዝብ አገር ሁሉ እውነቴ ነው ሰልፍ መወጣትም ካለበት ቶኡ መባል አለበት ለዚች ልጅ ቢኮዝ እናቷንና አባቷን ያየ የልጅ ሞትን እኛ የዘመድ ሞት እናውቃለን እኔ ልጆች አሉኝ ግን እግዚአብሔር ይመስገን የአክስቴ ልጅ ሞተውባት በአመቱ ነው እሷ የሞተችው ልጇ በሞተ በአመቱ እና የልጅ ሞት እሳት ነው እስቲ አንድ ሰው ሁላችሁም አንድ ሆምወርክ እንውሰድ አንድ ሰው ፒክቸር ፖስተር ማድረግ የሚችል ሰው በእናታችሁ እኔ መንገድ ላይ ያለሁት እስቲ ምንድነው የምታረጉ መሰለኝ የቀነኒን ፒክቸር ሆዷ ላይ ህፃን አርጉ so the justice can speak for the children because pregnant መሆኗን በፒክቸሯ የሷ ፒክቸር ላይ pregnant መሆኗን unborn child ማስገባት ነው because you need to understand this is a justice because እሷ ብቻ ያለ የሚሞተው እሷ ውስጥ ያለ ነፍስ አለ ያ ነፍስ ደግሞ መውጣት አለበት ስለዚህ we need to bring so the people can see ይሄንን እኔ ኢሜጅ እየሰጣሁ ዳይሬክት እያደረኩኝ ነው ምን ነው የሷ ፒክቸር ላይ unborn child አርጉና let the world see for what it is how crime is የምን አይነት መጥፎ መሆኑን ኢትዮጵያ ሰው ዓለም በሙሉ እሷ ብቻ አይደለችም we need to ኬዙ ራሱ ኤሌቬት መሆን አለበት ኬዙ from one person to ሁለት ሰው መሞቱን ነው ማሳየት አለብን ኤሌቬት ማድረግ አለብን ልጆች come on we need to bring remember የኛ ስራ is heart and mind to win is to win heart and mind ገብታችኋል የኛ ስራ የጭንቅላትና ነፍስ heartን ሰው መግባት ነው so people can have that sympathy ለሷ ማውራት አይችልም ያ ልጅ ማውራት አይችልም እሷ unborn child የሆነው ማውራት አይችልም ስለዚህ የኛ ስራ ነው ይሄ የልጁንም ማውጣት አለብን ኢትዮጵያ ውስጥ ጀስተስ ልንገራችሁ ኢትዮጵያውን በጥፊ ቢመታ ሁሉ ነገር ይነገራል ቤት ውስጥ የተደረገው ፖሊሶች በጥፊ መጣው ነው ኢትዮጵያ ሁሉ ነገር የሚያወጡልሽ ይሄ እንደ ፈረንጅ የሚታየው ከመቼ ጀምሮ ነው ኢትዮጵያ ውስጥ ከመቼ ጀምሮ ነው ጀስተስ ተብሎ ኬስ ተደርጎ እስካሁን ድረስ በዚህ በምልመላ የሚደረገው መቼ ጀምሮ በጥፊ ተመልቶ ነው የገደለ ሰው በጥፊ ሲመታ አረኩኝ ነው የሚለው የኢትዮጵያ ሰው ምን ነው ያያራን ቀዌና ኩሽ ጥያቄ አለኝ ፕሊስ እና ሚቱ አረጋለሁ ኩሽና ቀዌ ወይንም ሌሎቻችሁ ማለት ያው ስለግትንሽ ስለምታውቁ ለሰባችሁ የጠራሁትና اللهم صل على محمد ጥያቄ ምን ነበረ ኦኬ በሰው ልጅ አይዊሽ ሜዲካል ፊልድ የተማሩ ቢኖሩ እዚህ ቆንጆ ነበር ካላችሁም ንገሩኝ ደም ሲያጡ ነበር ብሏል ወንድሙ ይሁን አጎቷ ወንድሟ መሰለኝ ባለሳሳት የሰው ልጅ ሊነስረው ይችላል ከነሰረው ያን ያህል እንኳን ለማጠብ የሚያስፈልግ አይመስለኝም ዝም ብለ ዋይፕ የምታደርገው ነገር ነው ደም ከሆነ እንግዲህ አሁን ቀዌ ካለው ላይ ከሰው ልጅ በጣም ኃይለኛ ደም ሊወጣ የሚችለው ከሆዳችን ነው ገብቷል ወይንም ተቆርጠን ሊሆን ይችላል ወይ ልጅ ካለ ገና 2-3 ወር የሆነ ልጅ ካለ ምንድነው ይባል ይሄ ሲያስወርድ እንደዛ ሊሆን ይችላል ብዬ ነው መገምተው እኔ ፐርሰናሊና አርግዛለች የሚባለው ነገር ለኔ ለጭንቅላቴ ውስጥ ተቀባይነት አለው ብዬ ነው ሞስተው እኔ ፐርሰናሊ ማለት ነው ለምን ደም ሲያጡ ነበር ስለተባለ እሱ ማለት ነው ሌላ ጥያቄም ነበረኝ ግን ረሳሁት ጠይቃለሁ ወደ በኋላ ጎሄድ
በዚህ አጋጣሚ ቀዌ ስለ ልጅ ጉዳይ ስላልተወለደ ልጅ አንቦርን ቻይልድ የኢትዮጵያ ሕግ ያስቀምጣል ኢንዲቴል ያስቀምጣል እና አንድ ሰው ሴት ብቻ ስለፈለገች ብቻ ሂዳ ራሷን ማስወረድ አትችልም። ብዙ ኬዞች አሉ። ኤክሰፕሽኖች ይኖራሉ። ይከለከላል። ኤክሰፕሽኖች ይኖሩታል። አሁን ለምሳሌ ሴት ልጅ አርግዛ ሂዳ ምናልባት ሬፕ ከተደረገች ምስኬሪጅ ማለት ነው። ሬፕ ከተደረገች እድሜው ከ18 ዓመት በታች ሆና ካረገዘች፣ በሽተኛ ከሆነች እንደዚህ ነገሮች ኤክሰፕሽኖች ይኖራሉ። እንደዛ ካልሆነ ሰው ማንኛውም ሰው እናት አባት ልጅን ማስወረድ አይችልም። ማሳደግ የሚችል እና እንደ ሰው ነው የሚያየው። ሆድ ውስጥ ያለውን ህፃን እንደ ህፃን ነው የሚያየው እና ጠቅለል አድርጎ ነው የሚያስቀምጠው። ኬዙን ሪፈር ያደርጋል። ዳኞች ናቸው የሚወስኑት። አንድ ሁለተኛ ቤቱን አጠበ የፈለገ ነገር ቢያጥቡ ቤቱ ቢታጠብ አሁን ቤት ውስጥ አንድ ሳምንት ቁጭ ብለዋል ምንም ሳይመረመር the blood is always there. The stain is always there. The stain አለ stain always it's የሰው ደም it's amazing by the way I know የፈጨረሻ የፈለግከው ነገር ብታደርግ ይውናት አይለቅም but ሲስተም አለው a very microsecond ብቻ አንድ ነጥብ ብቻ ካለ ይበቃል yes ይሄ ፖሪንት ነው አይደለም ለደም የሚታይበት ጉሉ አለ yes ቤቱ ይዘጋና ፎረንሲክ የሚያጠኑት አሉ። አሁን እንግዲህ ብሉ ላይት ነው አሁን እዚህ ሀገር እዛ እኛ ሀገርም ስፔሻል ላይት ምንድነው ያለው ፌደራል መርማሪ ምንድነው ያለው ፎረንሲክ ቤቱ ሂዶ ተመርምሯል ፎረንሲክሊ ታይቷል ማለቱ እንግዲህ I don't want to say the head of them ግን እንደዛ ማለት they might have those tools ያን ቱልስ ይኖራቸዋል ብዬ አስባለሁ። ኢትዮጵያን መሰለ አትሊስት ያንግሉ የላቸው ማለት it's really shame። እሱም ቤት ውስጥ እንትን አድርገው እንትን ካሉ በኋላ they can see the spread of blood የፈለገ በረኪና ብታጥብ የፈለከው ነገር ብታረግ ማለት you cannot ቤቱን ካላፈረስክ በስተቀር that's an evidence ገባሽ? ስለዚህ they cannot hide ግን ሪዛልቱ ፌደራል ፖሊስ ለፌደራል ፖሊስ ልክ ያለው ምርመራው አልደረሰኝም ብሎ አሁን ተጨማሪ ቀን 10 ቀን የተጠየቀው። ስለዚህ ያን ነገር ይገኛል ብዬ አስባለሁ። አንድ ሁለተኛ ቀዊ ያልከው ነገር ስለህፃናውን ጉዳይ ተመርምሯል ብዬ አስባለሁ። እቺ ልጅ በሆዷ ውስጥ ይዛለች አልያዘችም የሚለውን እነዛ አይ ቲንክ ሆፕፉሊ 100% ሹር ለመሆን ይመረምራሉ። ይሄ እኮ ነው ፎረንሲክ ፓቶሎጂስት የሚባሉት ይሄኛው ነው። ዩቪ ላይት ይባላል። ዩቪ ላይት እሱ በሱ ይሄ ልጇ ደግሞ ለማወቅ እነዚህ ፎረንሲክ ፓቶሎጂስቶች የበላችው ራሱ ምግቧን ከሆዷ ውስጥ ቼክ ያደርጋሉ ምን አይነት ምግብ እንደበላች within that 24/6 በዛን ቀን የበላችው ምግብ ራሱ ይታያል። ምግብ እንኳን ሌላ ተው የበላችው ምግብ ተወስዶ ሳምፕል ይወሰዳል። ምክንያቱም ደም ይወሰዳል። ሆዳ ውስጥ ይዛለች የለችም አይየለች ይሄ ነው የሚመረመረው። ሰው ተመረመረ የሚባለው ሜዲክ እኮ የሚጠብቀው እኮ ይሄኛውን ነው። ሜዲክ እኮ የሚናገር ግን ኩሽ ኢትዮጵያ ውስጥ ባዮሎጂካል ኢንቨስቲጌሽን አለ ብለህ ታስባለህ? ገንዘብ ካለ ሁሉ ነገር አለ። አይ አሁን ለምሳሌ እዚህ ጋር አንዴ ገንዘብ ካለ ሁሉ ነገር አለ። እዚህ ጋር ልጨርስ። ዓለም በሙሉ ተነካክቷል በዚህ ሰዓት ውስጥ ገንዘብ ካለ ሁሉ ነገር አለ። ዲስከስ እናደርግና ይሄ አሁን እነሱ ይመረምራሉ ብዬ የማስብ እነዚህ ፎረንሲክ ፓቶሎጂስቶች ይመረምራሉ ብዬ ካሰብኩ በሆዳ ውስጥ ያለውን ልፃን አንድ ያያል፣ ሁለተኛ ምግብ ያያል፣ ሶስተኛ ደም ያያል፣ አራተኛ ስክሪኖችን ያያል። ኤክስሬ ተሰባብራለች። they need to find the cause of death ስራቸው እቺ ልጅ በምን ምክንያት ነው የሞተችው? they need to find out then once እሱን ካወቁ በኋላ ነው ወደ ቀብር የሚወስዳት። ኦኬ we have done ብሎ ነው የሚልኳት። ኩሽ ጥያቄ አለኝ እዚህ ላይ ቅድም የረሳሁት ጥያቄ cause of death-ን ይሄ ምንድነው? ይሄ ሚሊክ ሆስፒታል cause of death-ን ሳያቅ
he cannot send እንትን ሊል አይችልም። በዛ ደረጃ ያለ በዛ ስታንዳርዱን የጠበቀ ኢንቨስቲጌሽን አለ ወይ? ኮዝ ኦፍ ዴዝን ኢትዮጵያ ውስጥ ልንገርህ፣ አውቶፕሲ ቼክ አይደረግም። አውቶፕሲ ቼክ የሚደረገው ለሁለት ሪዝን ብቻ ነው። አንዱም አንድ ሰው በመርዝ ሰስፒሽስ ሆኖ ሊገኝ ይችላል ይባልና ከስሞል ኢንተስታይኑ ኬሚካሉን ቼክ ያደርጉና አዎ በመርዝ ነው የሞተችው ይባላል። ከዛ በተረፈ ግን ለምንድነው መሰለ እንደዛ ብዬ ይሄን ያመጣውልህ ምክንያት ይሄ በረኪና ጠጥታ ምናምን የሚል ነገር እንደዛ ስለሚባል ነው። ሁሉንም they have to find out each and every እንትን የሚያዩት ማለት ነው። በመርዝ ጠጥታ ነው እንደዛ ብላ ነው ወርቃ ነው የሚለውን ነገር ለማየት ክሊርሊ እዛ ያለው ኤቪደንስ ያመጣል ማለት ነው። ያ ኤቪደንስ ከመጣ ዶክተሩ ቆይ ጋይስ ቅድም የረሳው ጥያቄ አንድ ጊዜ ሳልል በፊት let's make establish a rule እኛ ኢትዮጵያ ውስጥ ገቨርንመንት ኢትዮጵያ ውስጥ የማይደረጉ ነገሮች እናውቃለን፣ ግን ሰዓቱ ተቀይሯል። we're not here to say you know what አንዳንድ ሲስተሞች አሉ እኛ ሰዎች የሚጠቀሙ ዲና ግባስቲ ዲ የሆነ saying something ኤክስፕሬስ ላድርግ አንድ ጊዜ እንትኑን ልንገራችሁ እዚህ ውስጥ ያላችሁ ማለት ነው። አንዳንድ ሲስተም የሚጠቀሙ ሰዎች አሉ እዚህ ውስጥ ይቀመጡና ምን ይላሉ? እኛ የምናመጣቸውን ነገሮችና ህዝብ ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ወይ? አው ኢትዮጵያ ከዓለም ጋር ተነካክታለች። ቴክኖሎጂ አለ፣ አገሩ እንትን በልጽጧል፣ ቴክኒክ ሰው አለ፣ ገንዘብ ካለ ሁሉ ነገር አለ። it's about how much you willing to go, how much you push it። እዚህ ውስጥ አሁን ኢትዮጵያ ውስጥ እኮ እዚህ ቁጭ ብለን እኮ ከኢትዮጵያ ጋር ገቨርንመንት እኮ ፕሬሸር እያደረግን ነው። ለምን? because voice communication ሁሉ ነገር ኦፕን ስለሆነ so ኢትዮጵያ ውስጥ people that say you know እንደዚህ ነገር የለም እኮ እንደዚህ is to make people leave the hope for justice for this girl። ስለዚህ ማለት ነው please leave your negative at the door before you come to this house። እዚህ ቤት ሳትመጡ በፊት ኔጌቲቫችሁን የሆነ እዚህ ኢትዮጵያ ውስጥ የለም እንደዚህ የለም። አው የለም ድሮ አሁን አለ ያለለ ነገር የለም። ሰው ከአሜሪካ ኢትዮጵያ ወደ አሜሪካ እየሄደ ነው። ድሮ የለም። ዛሬ አሁን ቪዛ ካገኘ ትሄዳለህ ቪዚት። ሰው ዓለም ላይ እየዞረ ነው። ዶክተር እየሄደ ነው። ገንዘብ ካለ ከቱርክ እየመጡ ነው። there is so many specialists, there is so many doctors, there is so many things. the difference is the political influence። እኛ እያደረግን ያለ ነው የፖለቲካ ገቨርንመንቱ እንዲገባበትና በአንድ በኩል ኢንፍሉዌንስ እንዳን ጀስተሱን ፑሽ እናድርግ ነው። we are pushing the government የገቨርንመንትን እጅ እየያዝን እየጠመዘዝነው ነው እየን ያለ ነው። ለምን we try to say one man ለአንድ ሰው ወይንም እኛንን ወይንም አንድ ሰው ነው ፓወር ያለው እዛ ውስጥ እዛ አገር ውስጥ ወይንም አንድ ሰው ከኢትዮጵያ ህዝብ በላይ ነው ወይንም የኢትዮጵያ ህዝብ ደግሞ ከአንድ ሰው በላይ ነው። that's what we fighting for, not the fact that we know what the government do, we know how the government works, we know how the system works። ዶክተር የሚባለው ይሄ መልሱልኝ፣ ዶክተር ነው ምናምን የሚባለው ከሀገር ወጣ የተባለው ከሀገር ከወጣ አምሮን ይዞ ነው እንዲወጣው እንዴት ሚሞራ ማለት ኮምፒውተር ውስጥ ሴቭ አይደረግም ወይ ደውለው ምንድነው ሪዛልት በዚህ ላይ ያወራ ያለው ልጅ አለ እዚህ ላይ እስቲ ጠይቁት ወይንም መልሱልኝ። እንዴት አለ በዚህ ፊልም ላይ ሳይላ ያላችሁ ይችላል ግን ከሀገር ከወጣ ኢንፎርሜሽን መንገር አይችልም። ደውለው እንዴት ነው ሪዛልቱ ፋክስ ምናምን ላክ አይባልም። ለኔ ጥያቄ ነው ሆነብኝ። ልንገራችሁ እኔ ትክክለኛ ማቀውን ትክክል ያየሁትን ኢትዮጵያ ውስጥ ነው የምነግራችሁ። ልጁ ከየት እንደመጣ አይታወቅም ነበርና አንድ ይሄ መንገድ ላይ መኪና የሚያሳድሩ ሰዎች አሉ አይደለ? ኦኬ የጎዳና ልጅ ሆኖ ነው እሱ የጎዳና ሆነ። ከዛ መኪና የሚያሳድሩ ልጆች አሉ መንገድ ላይና ከነሱ ጋር አብሮ ጓደኛ ግሩፕ ሆኑና ያንን መንገድ ላይ የሚያድር መኪና ነበር የሚጠብቁት። እና አንድ ቀን ማታ በጣም ልጁን አይተውት ምናምን ለሊት ሞቶ አደረ ልጁ። ኦኬ ሞቶ አደረ። ጠዋት ዘመድ የለውም የጎዳና ልጅ ነው። በቃ ሰው ተሰበሰበ፣ ሳጥን ምናምን ተገዛ፣ ምናምን ተለቃቀሰ፣ ምናምን ልጁ ተቀበረ። ልጁ ወደ 47ኛ ቀን አካባቢ ላይ ለካ አባቱ ደብረ ዘይት የሚኖር ልጁ በጣም የሀብታም ልጅ ነው። ከቤት ወጥቶ ነው አባቱ መጣ። ሬሳውን አስወጥቶ ይዞ ሄደው ሊያስመረምር ማለት ነው። የሚገርመው ልጁ ታሞ ሆዴን ብሎ ነው ምናምን ተባለ። የገደለው ግን አብሮት የነበረው ጎዳና ላይ የነበረው ሌላው ልጅ ነው። ገባህ አይደለም? በቃ እና ይታወቃል። ኢትዮጵያ ውስጥ የለም አለ፣ ግን ሰው ያስፈልጋል፣ ገንዘብ ያስፈልጋል። በቃ ዲ ዌልካም። ምን ትላለህ
ስለዚህ ላይ ትንሽ እያወራ ነበርና ከሀገራችን ሁኔታ ጋር ስታንጸራጽር ምንድነው የሕክምና ባለሙያ ነህ? ይሰማል ዲ ኦኬ ኦልራይት ማውራት አልፈለገ ይሆናል ኩሽ ኮኔክሽን ሊሆን ይችላል አይ ዶንት ኖ እንግዲህ አላውቅም ግን ይሄ ለኔ ጥያቄ ዶክተር ካገር ከወጣ እንዴት ኢንፎርሜሽን ሊሰጥ አይችልም ይውጣ አገር ቤት ዩኒ ቫኬሽን ያርግ 6 ወር አመትም ይቆይ ኖ በእንደዚህ ምክንያት ነው የሞተችው እንደዚህ ነው ቼክ ሳረጋት እንደዚህ ነበር ብሎ መናገር አይችልም እኔ መቆየቱ ጥያቄ ነው ለኔ በኔ ግምት ፊዚካል ኤቪደንሶች በቂ ናቸው አሁን ያለው ፊዚካል የፕላንት የተደረገው ፊዚካል